በዚህ ቪዲዮ ላይ በረከታችሁ ስለገቡ ስትሉ የሚመጣባችሁ 4 ውጊያዎችን እነግራችኋለሁ። ስለዚህ እነዚህ ውጊያዎች ሲመጡ ኦሬዲ በረከታችሁ ስለገቡ እንደሆነ አስተውላችሁ እጅግ በጣም መጽናትና መዋጋት ይኖርባችኋል። ካልሆነ ግን ከበረከታችሁ ልትጎሉ ትችላላችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ፣ ብዙዎች ጋር እንዲደርስ ስለሚጠቅም ማለት ነው። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን ነኝ። ቀጥታ ወደ ትምህርቱ እንገባለን። ሁሉ ጊዜ ማወቅና ማስተዋል ያለባችሁ ነገር ጠላት በእናንተ መልካም ነገር ላይ ምቀኛ እንደሆነ ልታስተውሉ ይገባል። ስለዚህ በረከት በህይወታችሁ ላይ እንዳይመጣ ወይም ክንውን በህይወታችሁ ላይ እንዳይመጣ ሰይጣን የቻለውን ያክል ይዋጋችኋል። መጽሐፍ ቅዱስ ላይም እጅግ በጣም ሲዋጋና ፋይት ሲያደርግ ብዙዎችን ታያላችሁ። መጽሐፍ ቅዱስ ሲናገር በጎ ስጦታ ፍጹምን በረከት ከላይ ከሰማይ ከብርሃናት አባት ዘንድ ይወርዳሉ ነው የሚለው። የመጀመሪያው ጠላት እምነታችሁን እጅግ በጣም መዋጋት ይጀምራል። ምን ማለት ነው? ከዚህ በፊት በዛ ጉዳይ ላይ እርግጠኛ በሆናችሁበት ነገር ላይ አሁን ግን እጅግ በጣም እምነታችሁን ይዋጋል። ወይም እንድትጠራጠሩ ያ ነገር እንደማይሆን እንድታስቡ እንዳታምኑ ያንን ነገር እጅግ በጣም ከባድ የሆነ ፋይት በህይወታችሁ ላይ ይመጣል። ለምን ከተባለ እምነታችሁ ያንን ነገር እጃችሁ እንዲገባ እንደሚያደርግ ያውቃል። ያመናችሁት ነገር 100% በህይወታችሁ ላይ አካል ሊለብስ እንደሚችል እርግጠኛ ነው። ስለዚህ የሚያደርገው ነገር እምነታችሁን ፋይት ማድረግ ነው። አይታችሁ ከሆነ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እንደዚህ ያለው ለጴጥሮስ፣ ስምዖን ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስላንተ አማለድኳለሁ። ስለዚህ ጴጥሮስን ሰይጣን በዛ ሰዓት ሊፈትነው የፈለገው ለምንድነው ከተባለ እምነቱ እንዲጠፋ ነው። አያችሁ፣ ጴጥሮስ ሊደርስበት ወዳለው ክብር እግዚአብሔር ወዳዘጋጀለት በረከትና ኃይል ሊገባ እንዳለ ስላወቀ ሰይጣን ከዛ ነገሩ እንዲወድቅ ሲፈልግ ያደረገው እምነቱን ሊያጠፋ እንደ ስንዴ ሊያበጥረው ፈለገ ማለት። ስለዚህ ሁሉ ጊዜ በህይወታችሁ ላይ ሰይጣን እምነታችሁን እየተዋጋችሁ ከሆነ ኦሬዲ እግዚአብሔር ወዳዘጋጀላችሁና ወዳየላችሁ ነገር ልትገቡ ጫፍ ላይ ደርሳችኋል ማለት ነው። ሌላ ፓርት ላይ ደግሞ ስታዩ እንደሚያገሳ አንበሳ የሚወጣውን ፈልጎ በዙሪያችሁ ይዞራል፣ እናንተ ግን ጸንታችሁ በእምነት ተቃውሙት ይላል። የእምነትን ጋሻ ያዙ ደግሞ ይላችኋል ኤፌሶን። ስለዚህ እምነት በጣም ሲሪየስ ጉዳይ ነው በክርስትና ህይወት ውስጥ። ወይም እግዚአብሔር ወዳየላችሁ ነገር እንደርሱ ዋና የተባለ ነገር እምነታችሁ ነው። አይታችሁ ከሆነ እስራኤላውያን ወደ ከነዓን ወደ በረከታቸው ሊገቡ ሲሉ መጨረሻ ላይ የወደቁበትና ፌል ያረጉበት መንገድ ምንድነው ካላችሁኝ በእምነት ምክንያት ነው። አለማመን ነው እንደዛ እንዲሞቱ ያደረጋቸው። አያችሁ፣ ስለዚህ እዛ ፕሌስ ላይ እንዳይገቡ የመጨረሻው ያደረገው ሰይጣን እምነታቸውን ነው የፈተነው። ከእግዚአብሔር ጋር ባለማመን ምክንያት ነው እንዲጣሉ ያደረጋቸው። ሙሴ 12 ሰዎችን ላከ። ከዛ በኋላ 10ሩ ደንግጠው ፈርተው እምነታቸው ጠፍተው መጡ። ከዛስ በጣም ትልልቅ ናቸው ሰዎቹ፣ ያጠፉናል እንዳንበጣነናል። ያን ጊዜ እዛ ላሉ ሰዎች ሲነግሯቸው ሌሎቹም ከነሱ ጋር አብረው ማልቀስ ጀመሩ። ከእግዚአብሔር ይልቅ እዛ ያሉትን ሰዎች ፈሩ። ለእግዚአብሔር ያላቸውን ቦታ አጡት ወይም እምነታቸውን አጡ ማለት ነው። የበረከታቸው ጫፍ ላይ ሲደርሱ አስቡ፣ እግዚአብሔር ወዳየላቸው ምድር ሊገቡ የመጨረሻው ስቴፕ ላይ ሲደርሱ አለማመንን ሰይጣን ዘራባቸው። እግዚአብሔርን እንዲጠራጠሩት አደረጉ። ከእግዚአብሔር ይልቅ እዛ ያሉ ረጃጅም ሰዎች እንዲፈሩ አደረጋቸው። ያን ጊዜ ከእግዚአብሔር ጋር ተጣሉ። እዛ ቦታ ላይ ሳይገቡ እግዚአብሔር አጠፋቸው ማለት ነው። ሰይጣን ሁሉ ጊዜ የበረከታችሁ ጫፍ ላይ ዳር ላይ ስትደርሱ የሚያደርጋችሁ ነገር እምነታችሁን አደጋ ውስጥ ይከቷል። እጅግ በጣም አደገኛ የሆነ ጥርጣሬ ህይወታችሁ ላይ ይመጣል። ይሄ ነገር አይሆንም፣ እግዚአብሔርን መጠራጠር ትጀምራላችሁ። ላይሆን ነው፣ ላይገባ ነው እንጂ ሊያመልጣኝ ነው፣ እግዚአብሔር ያየልኝ ቦታ ላይ ላልደርስ ነው፣ እግዚአብሔር የተናገረኝን ነገር ላላገኝ ነው እያላችሁ ማሰብ፣ መፍራት፣ እምነታችሁ መግደል፣ መጠራጠር ትጀምራላችሁ። እምነታችሁ ላይ እጅግ በጣም መጠንቀቅ ይኖርባችኋል። ሶስተኛው ደግሞ ቅርብ የምትሏቸው ሰዎች ጠላት ሆነው ይነሱባችኋል። በማይገባችሁ መንገድ ክፉ ሲሆንባችሁ ታያላችሁ። ወደ ትልቅ አገልግሎት ውስጥ ከመግባቴ በፊት ሰይጣን እውነቴን ነው ምላችሁ ቅርብ የምላቸው እጅግ በጣም የምወዳቸው እኔን ትልልቅ ቦታ እንድደርስ ምክንያት የሆኑ ሰዎች በህይወቴ ላይ መነሳት ጀመሩ።
ጠላት ሆኖብኝ ምን እንደሆነ አላቅም ግራ ገባኝ በጣም የሚገርማችሁ ነገር ወደ በረከቴ ለገባ ስል ይሄንን ነበር ወጀብ ሰይጣን ያስነሳብኝ በጣም የሚገርመው ግን ይሄ ነገር ለመልካም ሆኖልኝ ወደ ትልቅ ስፍራ እንድገባ ምክንያት ሆነኝ ማለት ነው አንዳንድ ጊዜ እግዚአብሔር አንዳንድ ሰዎችን ትልልቅ ቦታ ላይ እንድደርሱ ምክንያት አድርጎ ይጠቀማቸዋል ወዳጅ ላይሆኑ ይችላሉ እንደ ጠላት የመሰሉ ሰዎች ነገር ግን ትልልቅ ቦታ ላይ እንድደርሱ ምክንያት ይሆናቸዋል ለምሳሌ መጽሐፍ ቅዱስ ላይ አይታችሁ ከሆነ እግዚአብሔር በኢየሱስ ክርስቶስ ያቀደው ነገር እንዲፈጸም የመጨረሻውን ስኬት ያደረገው ማን ነው ካላችሁኝ ወዳጁ ጴጥሮስ አይደለም ማን ነው ይሁዳ እንደውም ኢየሱስ እንዲያለ እዚህ መካከል አንደኛው ከናንተ መካከል ዳቢሎስ ነው አላችሁ ስለዚህ እግዚአብሔር አንዳንድ ጊዜ ይገርማችኋል እግዚአብሔር ላቀደው ነገር ጠላት የሚመስሉ ሰዎችን ይተከመባቸዋል እንደ ስጦታ ነው የሚሰጧቸው አንዳንድ ጠላቶች ለምሳሌ ጠላቶቻችሁ ሆኖ ሰዎች እስከሆነ ጊዜ ወዳጆቻችሁ ናቸው የሆነ ሳለ ግን ጠላት ሆኖ ይቀየራሉ ግን ለመልካምና እናንተን ወደ ራእያችሁ ሊያስገቧችሁ አይታችሁ ከሆነ ኢየሱስ ክርስቶስ ለሊቱን ሙሉ ሲጸልይ ያደረና 12ቱን ወርዶ መረጣቸው ኢየሱስ ክርስቶስ ሌላ ፓርት ላይ ሲጸልይ አይታችሁት ከሆነ እንደዚህ ያለ ይሄው የሰጠኸኝን እነዚህን መልሼ ሰጥቼሃለሁ ላንተ አለ ስለዚህ ምን ማለት ነው የሰጠኸኝ አንተ ነህ ያለው ነው እግዚአብሔር በጸሎት የተቀበላቸው ጊፍቶቹ ናቸው ስጦታዎቹ ናቸው በጣም የሚገርመው ነገር ግን ከነዚህ ስጦታዎች መካከል አንዱ ያስቆሮጡ ይሁዳ ነበር አሳልፎ በመስቀል ላይ እንዲሰቀል የሰጠው ማለት ነው ስለዚህ ትልቁን እግዚአብሔር ያስቀመጠበትን አጀንዳ እንዲፈጽም የረዳው ጴጥሮስ ሳይሆን ጠላት የሆነው ይሁዳ በህይወታችሁ ላይ አንዳንድ ጊዜ ከወዳጆች ከሚመስሏችሁ ሰዎች ይልቅ ጠላት የሆኑባችሁ ሰዎች ራያችሁ ላይ እንድትደርሱ በረከታችሁ ውስጥ እንድገቡ ምክንያት ሆኖ እግዚአብሔር ሊጠቀምባቸው ይችላል ስለዚህ ጠላት የሆኑባችኋል ሰዎች ይነሱባችኋል ብዙ ሰዎች ማትገመቷቸው ሰዎች እናንተ ላይ መጥፎ ነገር መናገር ውሸት መናገር ይጀምራሉ ያን ጊዜ መንቃት ይኖርባችኋል ትልቅ ብሬክስሩ ትልቅ በረከት እግዚአብሔር በፊታችሁ እንዳስቀመጠ ልትገቡበት እንዳላችሁ ጫፍ ላይ እንዳላችሁ አስተውሉ ስለዚህ ታግሳችሁ ጥርሳችሁን ነክሳችሁ ያንን ነገር ልታልፉ ይገባችኋል ከዛ በኋላ ክብርና ሽልማት ስለሚጠብቃችሁ ማለት ነው ሶስተኛው ደግሞ ጠላት ህይወታችሁን ለማጥፋት በተለያየ አደጋ ይፈትናችኋል በጣም ይገርመኛል አባቴ እጅግ በጣም የሚገርም ደራሲ በጣም የሚደንቅ መጽሐፍ አለው እና ያሃ መጽሐፍ ዓለም ሁሉ ላይ እንዲታወቅ አድርጎታል የሚገርመው ነገር ግን ያሃ ነገር ሊሆን ሲል ጠላት ህይወቱን ለመውሰድ እጅግ በጣም ብዙ አደጋ ነው ያደረሰበት በጣም ይገርማችኋል ሳይክል እንግዲህ ሲገጫችሁ በጣም ትልቅ አደጋ ላይሆን ይችላል የሚያደርስባችሁ ግን በጣም ተጎድቶ ነበር በዛ አደጋ የሚገርማችሁ ከዛም በኋላ ደግሞ ከመኪና ጋር የተገናኘም አደጋ መጥቶበታል በጣም ልነግራችሁ የማልችለው ብዙ አይነት አደጋዎችን ሰይጣን በህይወቱ ላይ ሲያፈራርቅበት ነበር ከዚህ በፊት በህይወቱ ላይ ሆኖ የማያውቁ ነገሮች መሆን ጀመሩ ብቅ ማለት ጀመሩ ያን ጊዜ አንድ ነገር ገባል ይሄ መጽሐፍ ትልቅ በረከትን በህይወቱ ላይ ይዞ እንደሚመጣ ማስተዋል ጀመርም ማለት ነው ሰይጣንን ጸንተንና አጥብቀን ተቃወም ነው ወዲያው ወደሚገርም በረከት ውስጥ ገባን ማለት ነው ስለዚህ በህይወታችሁ ላይ እግዚአብሔር ያቀደላችሁ ቦታ ላይ ያየላችሁ ቦታ ላይ ልደርሱ ስትሉ ሰይጣን ነፍሳችሁን ሊወስድ እጅግ በጣም ጥረት ማድረግ ይጀምራል ኢየሱስ ክርስቶስ ሲወለድ አይታችኋል ሰይጣን ሊያስገድለው የቻለውን ነገር ሁሉ አድርጓል ለምን ሲባል የዓለም በረከት ወደ ምድር መጥቶ ስለነበረ ዓለምን ሁሉ የሚያድነው የእግዚአብሔር በግ ምድር ላይ መጥቶ ስለነበረ ነፍሱን ሊወስድ እጅግ በጣም ጥረት ሲያደርግ ታስተውላላችሁ ስለዚህ እግዚአብሔር በእናንተ ላይ ያየውን ነገር ለማጨንገፍና ለማስቆም ሰይጣን በሞት ለመፈተን እናንተን ይሞክራል ማለት ነው የመጨረሻውና አራተኛው ደግሞ ጎበዝ በሆናችሁበት ነገር ላይ እጅግ በጣም መዛልና ያንን ነገር ለማድረግ ኃይል ማጣት ትጀምራላችሁ በሆነ ጉዳያችሁ ላይ ሰነፍ መሆን ትጀምራላችሁ ይህንን ነገር እንዳታደርጉት ዝለት ህይወታችሁ ላይ ይመጣል አቅም ታጣላችሁ መደንዘዝ ትጀምራላችሁ ድብርት በህይወታችሁ ላይ መምጣት ይጀምራል ለምንድነው ሲባል ኦሬዲ ያንን ነገር ከቀጠላችሁ በረከቱ ስለገቡ ጫፍ ላይ እንደደረሳችሁ ያውቃል ስለዚህ ሰይጣን ባለ በሌላ አቅሙ ያ ነገር በህይወታችሁ እንዳይፈጸም ለማስቆም ጉብዝናችሁን እንድታጡ በዛ ሳይድ ላይ ሰነፍ እንድትሆኑ ይገዳደራችኋል ወይም ፋይት ያደርጋችኋል የነበራችሁን አቅም
ከሬጅ መነቃቃት ለዛ ነገር ያላችሁን መሰጠት ከናንተ ይወስደዋል ለምን ካላችሁኝ ኦሬዲ ልገቡበት ያለውን ትልቅ በረከት ስለሚያቅ ማለት ነው ይሄ ስሜት ሲሰማችሁ እንቢ ያላችሁ ጥርሳችሁን ነክሳችሁ በመታደርጉት ነገር ላይ ጉብዝናችሁ መጨመር ይኖርባችኋል ያ የምታደርጉትን ነገር አብልጣችሁ ለማድረግ መትጋትና መጮህ ይኖርባችኋል ተዘም ይላችሁ ከሆነ ሐዋርያት ከኢየሱስ ጋር በጣም ረጅም ጊዜ አሳልፈዋል የመጨረሻው የመንፈስ ቅዱስ ተስፋ ሊሰጣቸው ሲል ኢየሱስ ክርስቶስ ሲሞት ተስፋ አስቆረጣቸው ሙሉ ለሙሉ ተስፋ ያደረጉት ኢየሱስን የነገራቸውን ተስፋ እንኳን 100% እንዲረሱ አደረጋቸው ከዛ በኋላ ወደ አሳ አጥማጅነታቸው ወደ ድሮ ላይፋቸው ወደ ዝለታቸው መለሳቸው ማለት ነው በጣም ይገርማቸዋል ኢየሱስ ክርስቶስ ግን ከዛ ነገር መለሳቸውና በጣም እንዲጸልዩ ከቀድሞ በላይ እግዚአብሔርን እንዲፈልቁ እንዲተጉ አደረጋቸው ያን ጊዜ ብርቱ የሆነው መንፈስ ቅዱስ ወረደባቸው ወደ ትልቅ ዓላማ ውስጥ ገቡ ማለት ነው በህይወታችሁ ላይ እግዚአብሔር ያቀደው ነገር ሊሆን ሲል አቅማችሁን ኃይላችሁን እምነታችሁን ተስፋችሁን ሁሉ ያሳጣችኋል ከዛ በኋላ እንድዘሉና እንድደክሙ ያደርጋችኋል ነገር ግን ከመቼውም ጊዜ በላይ አጥብቃችሁ መጮህና በእግዚአብሔር ፊት መቀመጥ ያለባችሁ ያ ሰዓት ነው ያን ጊዜ ስኬታማና ሰክሰስፉል ትሆናላችሁ ማለት ነው አንድ ልጸልይላችሁ በጌታ በኢየሱስ ስም ማንኛውንም ውጊያ የምታሸንፉበት ኃይል በእናንተ ላይ እንዲመጣ ወደ ተጠራችሁበት ጥሪ በኢየሱስ ስም በሙላት እንድትገቡ እግዚአብሔር ኃይልን እንዲሰጣችሁ ሰይጣንን ደግሞ የምታሸንፉበት የመንፈስ ቅዱስ ጉልበት በእናንተ ላይ እንዲሆን ጸልያለሁ በነገር ሁሉ መከናወን ስኬታማ መሆንንላችሁ በጌታ በኢየሱስ ስም በየጸለይኩኝ አንዳንድ ጥያቄ ትጠይቁኛላችሁ ያ ጥያቄ ደግሞ እንዴት ነው የእግዚአብሔርን ድምጽ መስማት የምችለው ስለዚህ ያንን በሚመለከት እዚህ ጋር አስቀምጬላችኋለሁ እየነካችሁ ማየት ትችላላችሁ ይሄ ቪዲዮ እንደተጠቀማችሁ ብዙዎቻችሁን አምናለሁ ለብዙዎቻችሁ ደግሞ ትልቅ የበረከት በር እንደሚከፈት እርግጠኛ ነኝ ስለዚህ ይህንን ቪዲዮ ለብዙዎች ሼር እንድታደርጉ ብዙዎችን እንድትጠቅሙበት አሳስባችኋለሁ ወዳችኋለሁ አከብራችኋለሁ እኔ አገልጋይ ፊልሞን ነኝ ሻሎም